ሰንደርላንድ 2 አርሰናል 2 ከመመራት ወደ አቻ ከአቻነት ደግሞ ወደ መምራት እስከ 94ኛው ደቂቃ ደርሰን እንዴት ይህን ማስጠበቅ ያቅተናል? ጨዋታው ከባድ እንደሆነና የሰንደርላንድ ያጨዋታ መንገዳቸው የቆሙ ኳሶች ተሻጋሪ ክሮሶች እንደሆነ የሚታወቅ ነገር ነው። ይሄ ምንም አዲስ ነገር ያደረጉትም ይሄንኑ ነው። ሁለተኛው አጋማሽ ላይ በጣም የተሻለ እንቅስቃሴ ማድረግ ይችላል ነበር። በዛ የተሻለ በነበርንበት ሰዓት ላይ አንድ ጎል ብቻ አልነበረም ማስቆጠር የነበረም ከአንድ ጎል በላይ ማስቆጠር የምንችልበት አግዳሚ መለሰ፣ ግብ ጠባቂ መለሰው፣ ክሊር ያደረጉት ኳስ ብዙ ነበረ። አሁን ስላለፈው ማውራት አይደለም ያለብን፣ ወደ ቀጣዩ ጨዋታ ነው መሄድ ያለብን። እዚህ ጨዋታ ላይ ውድ የሆነ 2 ነጥብ ጥለናል። መርት እየመራን የነበረውን ማስጠበቅ አቅቶናል። ወደ ቀጣዩ ጨዋታ ሙቭ ማድረግ መቻል አለብን። ከኢንተርናሽናል ብሬክ መልስ የሰሜን ለንደን ደርቢ ይጠብቀናል። እሱን አሸንፈን ወደ ማሸነፍ መንገዳችን መመለስ መቻል አለብን ብዬ አስባለሁ። ይመቻችሁ።